ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም አለን። እኛ ደህና ነን፣ እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም? ያ እንግዲህ ቪዲዮውን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይጀምሩት። ላይክ ሰብ በማድረግ ቪዲዮውን ይጀምሩት ማለት ነው ውዶቼ። እና ሀሳብ አስተያየታችሁን ኮሜንት ላይ ዱቅ አድርጉልኝ። ሁሌም ድጋፋችሁ አይለየን። እና ዛሬ ያው ወደ እናንተ የመጣሁበት ምክንያት ማለት ነው በዚህ በልጅ ምክንያት ነው። አዶናይ ምርጥ ኢትዮጵያዊ፣ ምርጥ ዘር ሃይማኖት ብሎ ሰውን የማይለይ ልጅ ነው ከምር። እና ይህ ልጅ ለምን እስር ቤት እንደደሉት ለምን እስር ቤት እንደከተቱት ምንም አይታወቅም ማለት ነው። አገራችን በጣም ያሳዝናል። አገራችን በጣም ወርዳለች። በቃ አገሩ ላይ የሚኖረው ድሃ ብቻ ነው ማለት ነው። እውነት ወደፊት ራዕይ ያለው ሰው፣ ወደፊት ሰርቶ ሊለወጥ የሚችል ሰው አገሩ ላይ መኖር አይችልም ማለት ነው። ይህ ልጅ እንግዲህ በቅርብ ጊዜ ነው አይ ቲንክ ወደ ኢትዮጵያ የገባው ማለት ነው። በቅርብ ጊዜያቶች ነው እና በዚህ በቅርብ ጊዜያቶች ውጪ ካናዳ ነበር የሚኖረው ማለት ነው። እና በጣም ያሳዝናል። እና ያው አዶናይን የማያውቅ ሰው የለም። እስር ቤት አስገቡት ማለት ነው። በጣም ያሳዝናል። ይህ ልጅ የቲክቶክ አዋርድ ተሸላሚ ነበር እና ጎበዝ ነው። በተለይ ለኛ ለሴቶች፣ በተለይ ስደት እህቶቹ ለኛ በጣም ጥሩ ምክር ይመክር ነበረ። ጎበዝ ነው። በቃ አነቃቂ ቪዲዮዎች ናቸው የሚለቃቸው። ደስ የሚል ነው እና በራሳችን እንድንቆም፣ በራሳችን እንድንጓዝ፣ በቃ በራስ ተማማኝ፣ በራሳችን የተማመንን እንድንሆን ነው ትምህርት የሚያስተምረው ማለት ነው። ሁሉ ጊዜም ከምር ደስ ይላል እና ምንም ባላጠፋው ምንም ባላደረገው ግን ይዘው እስር ቤት አስገቡት። ማርያም አገሪቷ ግን ወዴት እየሄደች እንደሆነ በጣም ግራ ገብቶናል። በጣም ዝቃጭ የወረደ ሀገር ሆኗል። ዝም ብሎ ወደፊት ራዕይ ያለውን ሰው፣ ሰርቶ መኖር የሚችልን ሰው እና ይህ ልጅ እንግዲህ ለምን ታየው ኋላ ብለው ነው መሰለኝ እስር ቤት እየከተቱት ማለት ነው። በጣም ከባድ ነው ከምር። በጣም መንግስት አልባ ሀገር፣ መንግስት የሌለበት ማንም ተነስቶ የሚፈነጭበት ሀገር ሆኗ ሀገራችን ማለት ነው። በጣም ከባድ ነው እና ወዶቼ ማሮቼ ፍትህ ለአዶናይ እያላችሁ ማለት ነው ቪዲዮ ስሩ፣ ሼር አድርጉ። ይሄ ልጅ ፍትህ ይገባዋል። ለምን ተታሰረ? ፍትህ ይገባዋል። ሼር ያደረጋችሁ ቤተሰብ ይሄ ልጅ እንዲፈታ አድርጉ ማለት ነው። ቤተሰቦቹ ራሱ በጣም ነው ያዘኑት። በስሩ ያሉ ህፃናቶች እያለቀሱ ነው። ይህ ልጅ ለህፃናቶች ራሱ ይረዳ እንደነበረ ነው። እነዛ የዕለት ጉርሳቸውን ጎዳና ላይ ላሉ ልጆች የሚረዳ ልጅ ነው እና እነዛ ልጆች ራሱ ወጥተው ሲጮሁ ነበረ። ከምር የዕለት ጉርሻችን እሱ ነበረ። ዛሬ ጉሮሯችንን ዘጉ እያሉ እየጮሁ ነው እና ለዚህ ልጅ ፍትህ ይገባዋል። ፍትህ ለአዶናይ እያላችሁ ለልጁ በእውነት በጣም ያሳዝናል። ምን አይነት ሀገር እንደሆነ፣ ምን አይነት ያለንበት ጊዜ በጣም ያሳዝናል። እና አዶናይዬ እግዚአብሔር አምላክ ወላዲት እመብርሃን ሁሌም እናት ሁሌም ከጎን ትሁን። ወላዲት አምላክ በቅርቡ እንደምትፈታ ተስፋ አለን። በጸሎት
በዱዓችሁም አስቡት። ይህ ልጅ በጣም ያሳዝናል። በወጣትነት እስር ቤት ከባድ ነው። በተለይ ሀገራችን ታስሮም እኮ የሆነ ፍትህ አግኝቶ ቶሎ መውጣት ቆንጆ ነው። ግን እስር ቤት ተገባ ማንም ዘወር ብሎ ሊያዩትም አይችሉም። እኔ ያሳሰበኝ ያ ብቻ ነው። ማንም ዘወር ብሎ ሊያየው አይችልም። በጣም ከባድ ነው። መብርሃን ካንተ ጋር ትሆን። ከምር በጣም ከባድ ነው እና ይህን ልጅ ሁላችሁም ፍትህ እያላችሁ እንዲፈታ አድርጎ ህዝብ ሁሉም ሼር አድርጉ። አዶናይ በቅርቡ እንደምትፈታ ተስፋ አለን። እና በጣም ግራ የተጋባ ሀገር ነው ሀገራችን። በጣም ከባድ ነው። እንስራ እንለውጥ ስንል ጭራሽ እስር ቤት። በቃ ኢትዮጵያ ያው ደስ የሚለው ድሃ ሆኖ ስታይ ብቻ ነው። የኢትዮጵያ ሕዝብ ደስ የሚለው ዝም የሚለው አንተ ድሃ ሆኖ ስትኖር፣ ጎዳና ላይ ስትወጣ እንደዛ አይነት ሰው ሆኖ ነው የምታስተናግድ። ይሄ ልጅ የብዙ ሰው ተስፋ ነው። ብዙ ሰውን ይለውጣል። ቆንጆ ቆንጆ ምክር ነው የሚመክረው። አበረታች ነው። ሴቶችን ደጋፊ ነው ለሴቶች እና ጥሩ ልጅ ነበረ። እና አዶናይዬ ፈጣሪ ጠብቅ። ምነውስ ባልገባ ወደ ኢትዮጵያ። እውነት ባይገባ ይሻል ነበረ። እዛው የሚኖርበት ካናዳ ላይ በኖረው ይሻል ነበር። መንግስት አልባ ባዶ ሀገር ላይ ከመግባት ይሻለው ነበረ። ምስኪን የሰው ልጅ አንድ ጥፋት ሳያጠፋ ምንም ሳያደርግ እኔ የምለው ሰውን የሚረሽኑት እያሉ ሰውን የሚገድሉት ተመሬት ተነስተው ሰውን እየገደሉ እነሱ እኮ አልታሰሩም። ሰውን የሚጨፈጭፉት በዘር በሃይማኖት እያሉ ዘርን የሚጨፈጭፉ አልታሰሩም፣ አልተያዙም፣ አልተገረፉም። ስንት ዓመት ሰውን እየጨፈጨፉ እያረዱ አንዲትም የተያዘ ሰው የታሰረ ሰው የለም። ግን ነገ ተስፋ ያለኝ ወደፊት እጓዛለሁ የሚልን ሰው ሰርቶ ለመለወጥ የሚጥርን ሰው ይዞ እስር ቤት መዶል ምን አይነት እንትን ነው? የወረደ አስተሳሰብ፣ ባዶ ጭንቅላት፣ ዝቃጭ ነው። ይሄ ዝቃጭነት ነው። እና ወንድማችን እማምላክት ሁሌ ስሟን የሚጠራው መብርሃን ካንተ ጋር ትሁን። ቁልፉ በእግዚአብሔር እጅ ነው። በቅርቡ እንደምትወጣ ተስፋ አለኝ። መድኃኒዓለም ካንተ ጋር ይሁን። እና ወዶቼ ፍትህ አዶናይ እያላችሁ ሼር አድርጉ እና አበረታቱ ውዶቼ። በተረፈ አመሰግናለሁ ስለነበረን ቆይታ። ክበሩልኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አመሰግናለሁ። መልካም ጊዜ ተመኘሁላችሁ። ላይክ ሰብስክራይብ ማድረግዎትን እንዳትረሱ።